አመሰግናለሁ። ስሜ መላኩ አያሌው ይባላለሁ። የመካነ ሰላም ከተማ አስተዳደር ተቀዳሚ ምክትል ዋና ከንቲባ ነኝ። ያው እንደሚታወቀው ባለፈው በዚሁ በሚዲያም እንደገለጽ ነው የኢራ ፕሮጀክት የኢትዮጵያ መንገዶች ባለስልጣን ለብዙ አመታት ያክል እዚህ አካባቢ ይህን አስፋልት ለመስራት ጀምሮ በተለያየ ምክንያት መንገዱ በሰሜኑ ጦርነት ከዛም በኋላ ደግሞ ባለው በክልሉ አጠቃላይ ጸጥታ ችግር ምክንያት ተቋርጦ የቆየበት ሁኔታ ነበር የነበረው። በውስጥም በተቋሙ ባለ አንዳንድ ውስንነቶች ተቋርጦ የቆየበት ሁኔታ ነበር የነበረው። በዚህ ምክንያት ያው ህዝባችን ለረጅም ጊዜ ለረጅም አመታት 3 ኪሎ ሜትር የማይሞላ አስፋልት በአቧራና በተለያየ ችግር ከተማውን ገጽታ ሲጎዳው የቆየበትና የጤና ችግሩ የቆየበት ሁኔታ ነው ያለው። ይህን የክልሉ መንግስት መንገድ ቢሮ፣ የዞን መንገድ መምሪያ፣ የዞን አመራሮችና የተለያዩ ኢቭን የመንገዶች ባለስልጣን ባደረገው ክትትል አሁን ባለንበት አጠቃላይ ክልላዊ የጸጥታ ችግር ሳይበግረው በዚህ አመት አንጻራዊ ሰላም አካባቢዎች ላይ በመኖሩ ልማቱ እንግዲህ እንደታየው ተጀምሯል። አሁንም ይሄ የመንገዶች ባለስልጣን አሁን ባለው እውነት ለመናገር ማመስገን በህዝባችን ስም እንፈልጋለን። በጣም አጠናክረው ነው እየቀጠሉ ያሉት። ያለ የሌላ አቅማቸውን ማሽን የተለያዩ በጣም ዘመናዊ ቴክኖሎጂዎችን አስገብተው እየሰሩ ነው ያሉት። የአስፋልት ደረጃውንም ስናየው በጣም ጥቁር አስፋልት ደረጃ 1 ነው እየተሰራ ያለው። በዚህ ከተማ አስተዳደራችን በህዝባችን ውስጥ የልማት ተነሳሽነትን ይሄ መንገድ የፈጠረልን ነገር ስላለ በጣም ህዝባችን በጣም ደስተኛ ነው። እኛም እንግዲህ ዌዘር ኮንዲሽኑ የአየር ሁኔታው ካረበሸ በስተቀር በኢራ በኩል ያለው ኮሚትመንት በጣም የሚያስደስት ነው። እኛም እንደ ህዝባችን አይታችኋቸው ከሆነ የከተማ አስተዳደር ውስጥ ያሉ ወደ 22 የሚሆኑ ሲኖ አሉ። የሲኖ ማህበር አለን። እነዚህ ሲኖዎች ያለምንም ትርፍ ነው 180 ኪሎ ሜትር አስፋልት እያጓጓዙ እያገዙ ያለው። ይሄ በእውነቱ በጣም በዚህ አጋጣሚ ለነዚህ ሲኖ ባለሀብቶች፣ ለሹፌሮች፣ ለሚመለከታቸው አካላት ምስጋና ማቅረብ እንደ ከተማ አስተዳደር እንፈልጋለን። ምክንያቱም ሁሉም ከተባበረ ልማትን ማምጣት ይቻላል። መንግስት ብቻውን ሊያለማ አይችልም። እኛ ጋር ያረጋገጥነው ነገር መንግስት ብቻውን ይሄን እቅድ መንግስት ይዞታል፣ ይሄን ፕሮጀክት ይዞታል። ግን መንግስት ብቻ ይስራው ብንኖር የሲኖ ማህበሮች አሁን ያለውን አቅማቸውን ባይጠቀሙ ነው ወደዛ አካባቢ ካለው የጸጥታ ችግር አኳያ ከሌላ አካባቢ ፕሮጀክቱ ሲኖዎችን ዳም ትራኮችን ማስገባት አይችልም። ስለዚህ እዚህ ያለው አካባቢ ልማቱ የኔ ነው ብሎ ምንም ሳንቲም ባናገኝበትም ልማቱ መጠናቀቅ አለበት በሚል በቁጭት እያደረጉ ያለው ነገር አለ። ባለሀብቶችም የተለያዩ ባለሀብቶችም ለሚሰሩ ሰዎች ያላቸው አድናቆት፣ ፍላጎት ህብረተሰቡ ጥሩ ነገር ነው ያለው። እንግዲህ መንገዶች ባለስልጣን ደግሞ ይሄንን የህዝብ ተነሳሽነት እስከ መጨረሻው በቀሪ ጊዜ እንዲያጠናቅቁልን አሉ የሚባሉ ነገሮችን በዙ እንዲቀጥሉልን ነው ማሳሰብ የምንፈልገው። ያው ስሜ አሊ ታደሰ የመካነ ሰላም ነዋሪ። ያው ልማቱን በተመለከተ እስከዛሬ ያው ባለው ሁኔታ ትንሽ ባሉ ችግሮች ቢዘገይም አሁን ባለው ሁኔታ ግን በጣም የሚያስደስት ስራ እየተሰራ ነው። ይሄው እየታየም ነው። በአደባባይ የሚታይ ስራ ስለሆነ የሚያረካ ነው። ህብረተሰቡም በጣም የረካበት ሁኔታ ነው። በተቻለ መጠን በዙ ፍጥነት ተቻላቸውን ያህል ትንሽ ችግር አለ ብዬ የማስበው የመኪና እጥረት ያጋጠማቸው ይመስለናል። እንደይታ ያ ነገር በተቻለ መጠን ተቀርፎላቸው የሚመለከተው አካል አግዟቸው ተረባርበው ቢያልቅ የሚል እንጂ ስራው በጣም የሚያምር ስራ መሰራቱን በአደባባይ የሚታይ ነው። ስለዚህ አሁን በጣም ጥሩ ስራ ላይ ናቸው። ያው ያየነው ነው። ከነዋሪነትም ታካባቢም ከስራውም አንፃር የምንመለከተው ባይናችን ያየነው ስለሆነ በጣም ጥሩ ስራ ላይ ነው ያሉት። ነገር ግን ያው ደጋግሜ ማንሳት የምፈልገው ወቅቱ ማጠር ያው ግንቦት ወር ላይ ስለሆነ አጠር ያለ ክረምት ሳይጠጋ የመኪና ትብብሮች ተደርጎላቸው በዙ ቀጥሎ እንዲያልቅ የሚል ሐሳብ ነው ያለኝ። ይሄ ከ2008 ዓመተ ምህረት ጀምሮ በከተማችን በአካፋይ መንገድ እንዲሰራልን አስፋልትና ደረጃው እንዲያድግልን ጥያቄ የቀረበ ነበርና አሁን ላይ ከ2008 እስካሁን ስንወስደው ለ9 አመት የሚሆን ተጓቶ የቆየ የሆነበትና የተለያዩ ደግሞ ሀገራዊ ችግሮች በመኖራቸው የሰላም ማጣት እንደዚህ በበሽታው በመኑ እየተባለ
መንገዱ ተጀምሮ ብዙ ጊዜ መቆየቱ ይታወቃል። ግን አሁን ላይ ደግሞ እንደ ከተማችን የተሻለ ሰላም ያለበት በመሆኑ ትኩረት መንግስት ከላይ እስከታች ባለው መንገድ በመስጠት አሁን ላለበት ደረጃ ላይ በቅቶ አሁን እዚህ ከታች ከኪዳነ በከታይ ጀምሮ እስከ ፒያሳ ምንለው ድረስ ደርሷል። ይሄን ስናይ እኛ ብዙ ችግር የደረሰብን ነበር። እስካሁን ድረስ ይሄ አስፋልት በከተማው ህዝብ ላይ ሌሎች መሰረተ ልማቶች እንዳይከናወኑ እንደዚሁ አቧራ በመሆን ደግሞ የከተማውን ውበት በመንገድ ዳር ላይ ያሉ ሱቆች የሚበላሹበት ማቴሪያል የነበረበት ሰው መኪና በሚያልፍበት ሰዓት ፊቱን ተሸፍኖ የሚሄድበትና ለበሽታም ሆነ ለተለያዩ ነገር ያጋለጠ ነበር። አሁን ግን ሰላም በአንጻራዊ ሰላም ውስጥ ሆኖ ይሄ ነገር በመሰራቱ ደግሞ የተሻለ የአካባቢያችን እድገት የምናሳይበት ወደ ሌላ የምንሸጋገርበትና ከተማውም ደግሞ ውብና ማራኪና ለህዝቦቹ የሚመች እንቅስቃሴ ሊያደርግ የሚችል መሆኑ አጠቃላይ ከግልም ጀምሮ እንደ አጠቃላይ ደስታ ያለበት ነው። እሺ መሐመድ ይመረባላለው ስሜ። ያው ይሄ በመካነ ሰላም ከተማ ከአሜጃ ዩኒቨርሲቲ ድረስ ያለ መንገድ እጅግ በጣም የመካነ ሰላም ህዝብ እና የቦረናን ህዝብ በጣም በከፍተኛ ሁኔታ ያስቆጣና ያስቀየመ ነበር። በዘንድሮ አመት ግን ባልተጠበቀ ሁኔታ ባጭር ሰዓት ይሄን ያህል ለውጥና ይሄን ያህል ባጭር ሰዓት ለመስራት ያለው ተነሳሽነት ተፈጥሮም አጎል ቢያረጋቸው ያላቸው ሁኔታ እና ያለው የስራው እንቅስቃሴ በጣም የመካነ ሰላም ህዝብ ያንን ፊት የተቀየመበትን ይቅር የሚያሰይ ስራ ተሰርቷል። በጣም አሪፍ ስራ ተሰርቷል። ሁላችንም ደስ ብሎናል። ይሄ ልማት ወደፊትም የበለጠ እንዲቀጥልልን ይሄ ብቻ ሳይሆን አሁን በተለይ ከአሜጃ የተወሰነ ሜትር እንኳን ጨመር ወደዛ ቢያደርጉልን ይሄን አስተያየት ተዝቀደም የነበሩ አመራሮች እስከ ፌደራል ድረስ ሄደው እስከ ወረዳ ድረስ እንደሚጨመር ወይም ወዲያ መገንጣይ አካባቢ ድረስ እንደሚጨመር የሆነ መረጃ ነበር። አሁን ላይ ግን ያለው ነገር ያዝጉኗል። ይሄንን አሁን ያለው አመራር በትኩረት አይቶ መፍትሄ እዛ ላይ ተወሰነ እንዲጨምሩልን ቢደረግ የበለጠ የህዝቡን ፍላጎትና ደስታ ያለውን ተነሳሽነት ይጨምራል ማለት ነው። ስለዚህ እና አሁን ያለው መንገድ ከምንም በላይ ከበቂ በላይ ሁላችንም ያስደስተና አመርቂ የሆነ ለወደፊት ላሉ ስራዎች ህዝቡንም ተነሳሽነት ስራ የቀሰቀሰ መሆኑን በጣም ነው ደስ ያለን። በዚህ ይቀጥሉ።